አንድ ክፍል ውስጥ ብቻዬን ተቀምጬ እንኳን ያለምንም ምክንያት ሁል ጊዜ ጭንቀት ውስጥ ነኝ። በጣም ስደሰት ስጋት ያድርብኛል። ምክንያቱም ስሜቴ በደስታ ወደ ላይ ከወጣ በሐዘን ወደ ታች ማሽቆልቆሉ እንደማይቀር አውቃለሁ። ራሴን ለማጥፋት ብዙ ጊዜ አስባለሁ፣ ግን ደግሞ መልሼ እፈራለሁ። እነዚህን የተናገሩት የአእምሮ ጤና ችግር ያለባቸው ሰዎች ናቸው። አንተስ እንደዚህ ይሰማሃል ወይ ደግሞ በቅርብም ይሁን በሩቀት እንደዚህ የሚሰማቸው ሰዎች ታውቃለህ? ያለፈው ወር ማለትም በፈረንጆች ሜይ በዓለም አቀፍ ደረጃ የአእምሮ ጤና ግንዛቤ ወር ነበር። ይህንን አስመልክቶ ዶክተር ኃይለ ልዑል መኮንን ካስነበቡን ጽሑፎች መካከል የመረጥናቸውን እንሆ ብለናል። የመጀመሪያው ጽሑፍ የአእምሮ ህመም ምንድን ነው? የአእምሮ ህመም በአስተሳሰብ፣ በስሜት ወይም በባህሪ ላይ የሚከሰት የጤና መታወክ እንዲሁም ግለሰቡ በቤተሰብ፣ በስራ ወይ በማህበራዊ ህይወቱ ላይ የነበረውን የተለመደ ተግባር በብቃት ማከናወን ሲከብደው ነው የአእምሮ ህመም የምንለው። ግን አንድ ሰው የሚከተሉትን 3 ዋና መስፈርቶች ሲያሟላ ነው የአእምሮ ህመም ተከስቷል ወይም እሱ ላይ ተከስቶበታል የሚባለው። የመጀመሪያው ከወትሮ የተለየ የአስተሳሰብ መዛባት፣ የባህሪ ለውጥ ወይም የስሜት መቆጣጠር አለመቻል። እነዚህ ምልክቶች ደግሞ ለአጭር ጊዜ ሳይሆን ለተከታታይ ሳምንታት ወይም ወራት አብረውት ሲቆዩ፣ ችግሩ በግለሰቡ ስራ፣ ትምህርት፣ ማህበራዊ ግንኙነት ወይም የግል እንክብካቤ ላይ ግልጽ የሆነ መስተጓጎል ሲፈጥር ህመም ደረጃ ደርሷል እንዳለን። የግል እንክብካቤ ጀስት ራስንን መጠበቅ ብለን ብናየው ጥሩ ነው። ምክንያቱም ራሱን በጣም አለመጠበቅ ውስጥ ከገባ እንዲሁም የስሜት መቆጣጠር ካልቻለ ደስታና ሐዘኑን፣ ቁጣውን ከወትሮ የተለየ ደግሞ የአስተሳሰብ መዛባት ከታየበት እና ደግሞ እነዚህ ችግሮች በግለሰቡ ስራ፣ ትምህርት፣ ማህበራዊ ግንኙነት ላይ እክል መፍጠር ከጀመሩ የአእምሮ ጤና ችግር ገጥሞታል ልንል እንችላለን። የአእምሮ ህመም ልክ እንደ ደም ግፊት፣ ስኳር እና ሌሎች በሽታዎች የህክምና ድጋፍ የሚያስፈልገው ጉዳይ እንጂ ድክመት መግለጫ አይደለም። አንድ ሰው ደካማ ነው ማለት አይደለም የአእምሮ ህመም አለበት ማለት ነው። ስለዚህ ማንኛውም የአእምሮ ጤና እክል ቀደም ብሎ በባለሙያ ቢታይ የመዳን ወይም የማገገም እድሉ ሰፊ ነው። ስለሆነም ወደ ባለሙያ በመሄድ የህክምና እርዳታ ማድረግ ተገቢ ነው። ሁለተኛ የዶክተር ኃይለ ልዑል ጽሑፍ የሳቀ ሁሉ ደስተኛ አይደለም ነው የሚለን። ሁሌም ስታገኙት ደስተኛና ሳቂታ የነበረ ሰው በድንገት ራሱን አጥፍቶ ሞተ ሲባል ሰምታችሁ ታውቃላችሁ? ብዙ ሰው የድብርት ህመም ማለት ደስተኛ ለመሆን፣ የሐዘን ስሜት፣ ተስፋ መቁረጥና የመሳሰሉት ብቻ ይመስለናል። አንዳንዴ እየሳቁ እየተጫወቱ በከባድ ድብርት ህመም የሚሰቃዩ ሰዎች አሉ። ይሄ በህክምናው አጠራር ታይፒካል ዲፕሬሽን ይባላል። አብዛኛውን ጊዜ ደስ የሚያሰኝ ነገር ሲያገኙ ለተወሰነ ጊዜ በመደሰት ከዛ መልሰው በሐዘን እና በባዶነት ስሜት ውስጥ ይገባሉ። የምግብ ፍላጎት ያጣሉ፣ ክብደት መጨመር ይመጣል፣ ከሳምንታት በላይ ቀኑን ሙሉ መድከምና እንቅልፍ ማብዛት ይከሰታል፣ በትንሽ አስተያየቶችና ትችቶች መሰበር፣ የዘወትር ተግባራትን ለመከወን መቸገር። ይህም እየሳቁም ቢሆን የድብርት በሽታ ያለባቸው ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ የሳቀ ሁሉ ደስተኛ አይደለም። ምናልባት ከሳቁ ጀርባ የተደበቀ ባዶነትና የሐዘን ስሜት ይኖራል። እባካችሁ እርስ በርስ እንዴት ነህ፣ ደህና ነህ ሆይ እየተባባላችሁ ተጠያየቁ ይሉናል ዶክተሩ። ወደ 3ኛውና የመጨረሻው ጽሑፋቸው ስንሄድ ሚስቱን ገሎ ተሰወረ። በፖሊስ ዜናዎች ላይ አልፎ አልፎ ከሚዘገቡና መስማት ከተለመዱ ወንጀል ታሪኮች መካከል
በቅናት ተነሳስቶ ሚስቱን በአሰቃቂ ሁኔታ ገሎ ተሰወረ፣ አሰቃቂ ጥቃት ፈጸመ የሚሉ ነገሮች ተደጋግመው እየሰማን ነው። ምናልባት ከነዚህ ወንጀሎች ጥቂቶቹ ወይም ብዙዎቹ የአእምሮ ህመም ችግር ምክንያት እየተከሰቱ ሊሆን ይችላል። ለምን ዛሬ ቀላ ያለ ልብስ ለበሽ? ማን እንዲያይሽ ነው የምትሽከረከሪው? ይህ ጥያቄ ተራ የቅናት መግለጫ ሊመስል ይችላል። ነገር ግን በፖሊስ መዝገቦች ላይ የምንሰማቸው አሰቃቂ የቤት ውስጥ ጥቃቶችና ግድያዎች መነሻቸው እንዲህ ካሉ ትናንሽና ምክንያታዊ ካልሆኑ ጥርጣሬዎች የሚጀምር ሊሆን ይችላል። ይሄ ሁኔታ በአእምሮ ሕክምና ኦቴሎ ሲንድረም ተብሎ ይጠራል። ታሪኩ የሚጀምረው በአንድ ሰው የአእምሮ ውስጥ ነው። በሚፈጥረው የሐሰት ጽኑ እምነት ወይም በሕክምናው ዴሉዥን ምክንያት ነው። በራሱ የሚፈጥረው እምነት ያውም ጽኑ እምነት ነው። ግለሰቡ የትዳር አጋሩ ታማኝ እንዳልሆነች በጽኑ ማመን ይጀምራል። የሚገርመው ግን ይህ እምነት ምንም አይነት ተጨባጭ ማስረጃ የሌለው መሆኑ ነው። ይልቁንም ተራ ነገሮችን እንደ ትልቅ ማስረጃ ይቆጥራቸዋል። በዚህ ምክንያት የትዳር አጋሩ ለምሳሌ ስልኳን ደጋግማ የምታይ ከሆነ የሆነ ሰው ሊደውልላት ይመስለዋል። ይህ ጥርጣሬ እያደገ ሲሄድ ግለሰቡ ልብስ መፈተሽ፣ ስልክ መጥለፍ፣ አልፎ ተርፎ በሄደችበት ሁሉ መከታተል ይጀምራል። ሁኔታው የሚከፋው አጋሩ ምንም አላደረግኩም ብላ ልታስረዳው ብትሞክርም እውነታውን መቀበል አለመቻሉ ነው። ግለሰቡ እየተከዳው ነው ብሎ በጽኑ ስለሚያምን ራሱን እንደ ተበዳይ ነው የሚቆጥረው። ከዚያም ወደ አሰቃቂ በቀልና እርምጃ ሊያመራ ይችላል። ሼክስፒር ድርሰት ላይ እንደምናውቀው ኦቴሎ የሚባለው ገጸ ባህሪ ያደረገው ይህንኑ ነው። ሚስቱ ንጹሕ ሆና ሳለ በሐሰት ጥርጣሬ ተነሳስቶ ሕይወቷን አጥፋው። ኦቴሎ ሲንድረም የአእምሮ ሕክምና የሚያስፈልገው በሽታ ነው። ነገር ግን ችግሩን የሚያከብደው ግለሰቡ ትክክል እንደሆነ ስለሚያምን ወደ ሕክምና በቀጥታ ለመምጣት አዳጋች ያደርገዋል። ይህ አይነቱ ህመም በሴትም በወንድም ሊከሰት ይችላል። ስለዚህ በዙሪያችሁ እንዲህ አይነት ህመም ምልክት የሚያሳዩ ሰዎች ወደ ባለሙያ በመምጣት ህመሙ ሳይከፋ መታከም ይችላሉ ይሉናል ዶክተር ኃይለ ልዑል መኮንንን የአእምሮ ጤና ስፔሻሊስት ናቸው። እናመሰግናለን። ቀረበ በዞላ ሴፍ ቻናል